ሰውዬው ፍቅር መጣሽ እንዴ? ምን ሆነሃል? ሰላም አትለኝም እንዴ? አይ አረንሻለሁ። ተቀመጭ። ምን ሆነሃል? ፍቅር ግን ሙድ እያስችብኝ ነው ማለት ነው? ማለት ምን አድርጌ? ትላንት የተናገርኩሽን ረሳሽው? ምን ተናግረኝ ነበር? ይኸውልሽ ፍቅር፣ አንቺ እንደፈለግሽ ልታስቢ ትችላለሽ። እኔ ግን ጥፋቴ ላይ የምሸሽ ሰው አይደለሁም። ምን እያልክ ነው መዝገቡ? ስለምን ጥፋት ነው የምታወራው? ምንም ቢሆን በአባትሽ ልመዝንሽ አይገባም ነበር። ስለ አባቴ ምንም የሚዋሻው ነገር የለም። አባቴ ለኔ መልካም ቢሆንም ለሌሎች ሰዎች ክፉና ጨካኝ እንደሆነ አውቃለሁ። እንደዛ የተናገርኩሽ ካናጋት ትንሽ ተጋጭተን ስለነበር። ካናጋ ምን ሆናችሁ? ገንዘብ ወዳድነት አለች። እንዴት? እነሱ አዲስ አበባ አካባቢ ከአባቷ ጋር ሙሉ እየተከፈለኝ ነበር እና ከሌላ ቦታ እንዴት ነው? እሱ ሌላ ጊዜ እነግርሻለሁ። አሁን ግን መፈልገው ይቅርታ እንድታደርግልኝ ነው። እኔ ሲጀመርም አልጠየቅኩም። እንደሷ አትበይኝ ፍቅር። መዝገቡ እውነቴን ነው። ተናደህ ስለነበር እኔ ምንም አልተቀየምኩም። እኔ የምልህ መዝገቡ፣ ከአባዬ ግን ገንዘብ ትጠይቅ የነበረው ለምን ነው? ያህና አባት ታሟል። እሱን ለማገዝ ነበር አባትሽን ብዙ ገንዘብ የጠየቅኩት። እበላለሁ ብለህ ልጅቷን አስበላሃት ማለት? አባዬ ማታ ሲያወራ እንደሰማሁት ከሆነ ከፖሊሶቹ ጋር እናንተ ያሳዛችሁትን ገንዘብ ተከፋፍለውታል። ቆይ እንዴት? ሲጀመር ዝም ብለው ማረሚያ ቤት አስገቡ እንጂ ክስ አልመሰረቱብህም። ዝም ብለው ነበር ሲያስፈራሩክ የነበረው። ማለት ሰዎቹ ፖሊስ አይደሉም ማለት ነው? መሆንማ ናቸው፣ ግን ተመካክረው ስለሆነ የያዙክ ክስ ምናምን የለም። አንቺ ግን አባትሽ ምን አይነት ሰው ነው? ተው ያልኩ ለዚህ ነበር። የአባቴ አይምሮ ላይ በተንኮል ማንም አይደርስበትም። እሱ እንዴት ችግሮችን እንደሚፈታ እንዴት እንደሚያደርግ አታውቅም። ለማንኛውም እሱን ተውና አሁን እሺ በቃ ሀና አሲር ትለኛለች፣ ፍቅር ደግሞ መዝገቡ። ከሁለቱ አንዱ የተመቸ መጥራት ይችላል። አሲር የሚለው ይሻላል። አሲር በነገራችን ላይ እኔ ስታይ መሳቀቅ አቁም። ማለት መጀመሪያ ቀን እንዳየሁ ነበር ማንነትን አስታውስኩት። ስለምን ማስታወስ ነው የምትወረው? እኔ እናንተ የምንተዋወቀው መቼም እስር ቤት ልጠይቀህ ስመጣ እንዳልሆነ ይገባል። ከተነቃቃን ይቀራላ። እንደዛ አይነት ነገር አንዳንዴ ይፈጠራል። በጣም ይቅርታ። ሰላም ወንዶች እንዴት ቆያችሁ? ሰላም ናችሁ? አለው እዚህ ጋር እንደምታዩት ምናስ ተገናኝቷታል። ከዛ እኔ ስተኝ አትሳቀቅ ምናምን አትፍራ፣ እኔ አውቄያለሁ። ባለፈው የእናቴን ስልክ ስለወሰድክ ኦልሬዲ ዛኔ እስር ቤት እያለህ ነው ያወቅኩ ምናምን አለው። በቃ ከተነቃቀንማ እሺ በጣም ይቅርታ ምናምን አለው። ያው ምናሴ ጥሩ ልብ ስላለው ጥሩ የመረዳት ወጣት ልብ ነው ያለውና ያኔ በጣም አስተዋይ ልጅ ነው። አትሳቃቅ ምናምን አለው። ያው እንግዲህ እንደምታዩት እሺ በቃ አመሰግናለሁ ሰላም ሆናም ብሎ ወደዚህ ጋር ሀኒና በጣም ይቅርታ ስለሆነው ነገር ምናምን እያለች ኧረ ምንም ይቅርታ አያስጠይቅም ምናምን አላት። እሱ እኔ ያደረኩትን አውቀዋለሁ፣ ድሮ ደስ የምታውቃት ሴት አይደለሁም፣ አሁን ላይ በጣም ነጭናጫ ሆኛለሁ ምናምን አለችው። ሀኒ አንቺ እኮ እንደዚህ አይደለሽም ምናምን እሺ በቃ ከዛ ወዲያውኑ አስቀይሳ እስኪ ስለ ራሳችን እናወራ ምናምን አለችው። ከዛ እንዴት አገኘሻት አዲስ አበባን ምናምን ስለ አዲስ አበባ በጣም የምታስከፋ ሆና ነው የጠበቀችኝ ምናምን አለችው። አዎ ሀኒዬ በጣም እንኳን አይደለም የታመመ ሰው ጤነኛ ይዘሽባትም አዲስ አበባ በጣም አስቸጋሪ ናት ምናምን ብሎ መለሰላት። ከዛ በቃ እና እንዴት ነው ህይወት እንዴት ነው አንተስ እናትክ እንዴት ነች ምናምን በቃ መቀራረብ ጀመሩ። እንግዲህ የሆነ ነገር ይኖራል ብለን ተስፋ እናደርጋለን። ሁለታቸውም ቅኖች አስተዋይ ልጆች ናቸውና እንግዲህ እዚህ ጋር የምናየው ይሆናል ማለት ነው። እሺ በቃ እስኪ እየሄድን እናወራ ምናምን ብለው እየሄድን በማውራት ላይ ነው። ምናሴም ደግሞ እዚህ ጋር ፍቅር ጋር መጣች። እንዴት ነሽ ሰላም ነሽ እንዴት ነሽ እባክሽ ምናምን አሁን እዚህ ሰፈር እኮ ወንድምሽ መጥቼ ሰላም ልበል ብዬ ነው ምናምን አለች። ወንድምሽን እኮ አግኝቼው ማን? ኦኬ አሁንም ከሱ ጋር ቆይቼ ነበር ምናምን አለች። እዛ ወንድምና እህት ይዋደዳሉ ምናምን አይደለ አለ። ወንድም እህቱን መውደድ አለበት ምናምን ስለ እኔም ግዴታ አንተን መውደድ አለብኝ ማለት ነው ምናምን አሉ ሴቶች።
ከዛ እንደዛ አለችው ምናምን ከዛ ግዴታ መውደድ አለብኝ ምናምን ስትል አዎ ምናምን ብሎ እሺ በቃ ሰላም ሁኝ ቻው ደህና ሁኝ ተባብለው ተለያዩ። እዚህ ጋር ምናሴ እንግዲህ ብቻ ምናሴ ደግ ሩህሩህ ልጅ ነው። እዚህ ጋር አባባ እንግዲህ በጣም ትክዝ ብለው በቃ የሌለ ተክዘዋል የሉም እሳቸው እንግዲህ እንደምታዩት ተክዘዋልኛ ለመጣ ምን አለው። ከዛ አባባም ለምን መጣ ሲለው ኧረ እኔ ይቅርታ ልጠይቅ አይደለም ምናምን ያኔ ባለጌን ሰው ማን ይወደዋል፣ ሌባን ሰው ማን ይወደዋል ምናምን እያለ ነው። ይሄ ደግሞ በእኛ እንትን ላይ እንትን አለው ማለት ነው። በእኛ ህይወት ላይ በእያንዳንዳችን ለምንድነው እኛ አንዳንዴ ደግ ሰዎች ብቻ ነው የምንወድ፣ መጥፎ ሰዎችን ብንወድ ወደኛ ብናቀርብ ጥሩም ይመስሉናል፣ ጥሩ ይሆናሉ፣ እነሱም ጥሩ አስተሳሰብ ይኖራቸው ነበረ። ብቻ ኧረ ውጣልኝ፣ ኧረ እንዲህ አትበል፣ ሆሆ ይቅርታ ልጠይቅ ነው ይቅርታ አትጠይቅም ምናምን ሲለው ይቅርታ የምጠይቀው ይቅርታ የሚጠይቅ እኮ ይቅርታ ለሚቀበሉ ልቦች ነው ምናምን አለው። ከዛም በኋላ ይቅርታ የሚቀበሉ ልቦች ይቅርታ ቢጠየቅ ነበር። እንዴት ነው ራስህን የምታዩት አባባ እና ምን ማስተዋል ምናምን አስተውሉ ምናምን እያሉ ነው። ኦልሬዲ ያው ልጁ ትንሽ ተሰምቶታል በዚህም በዛም ስለተገፋ በእውነቱ ብዙ ቃላቶችን ቢናገርም አይፈረድበትም። ግን እንዲህ ነው በዙሪያ አሉ የሚላቸውን ሰዎች እንትን እያለ ነው ያለው። ከዛ አሁን በቃ በሰላም ይውጡልኝ ውጣልኝ ያለው ካለበለዚያ እኔ ራሴ ቤት እንለቃለሁ ምናምን ሲለው ኧረ እኔ እለቃለሁ ምናምን ማለት ያው ምንድነው እዚህ ጋር የሚያስረዳን እኛ በህይወታችን ብዙ ነገሮችን ወይ አንድ ነገር ከማጣት ነው የምናደርገው ከአካባቢ ከዙሪያችን ካሉ ሰዎች ፍቅር ስናጣ እንዲህ ያደርገናል። እና ሰው በምንም አይነት የእናትም ሆነ የምን ፍቅር ያስፈልጋል። ለማንኛውም ሰው ለልጅ የእናቱ ፍቅር ሊኖረው ይገባል። እዛ ውጣልኝ ምናለው እሺ እኔ እወጣለሁ ብሎ ሄደ። አልደርስብዎትም አልመጣብዎትም ምናምን ብሎ እንግዲህ እዚህ ጋር እንደምታዩት እሱም ተሰናበተ። ሆሆ ብላ በጣም ግርም ብሏቸዋል፣ ድንቅ ብሏቸዋል። ወይ ጉድ እያሉ በጣም እየተገረሙ ነው ያሉት እሳቸው። በጣም ገርማቸዋል ልጁ እንዴት ተቀየረ ምናምን ብሎ ማለት ነው። ይዛኔ ያለውን እያስታወሰ ነው ያላቸውን እኔ እዚህ ጋር መጣች አባቴ አባባ ምንም አባባ እንግዲህ በሀሳቡ በጣም ወደ ሌላ ቦታ ሄደዋል። መጣሽ እንዴት ነሽ ምናምን መቼ መጣሽ እያሉ ምንም ደህና ነኝ ልጄ ደህና ነኝ ደህና ነገራችሁ ደህና እንዴት ነሽ? እንደዛ ልጅ ጉዳይ ምናምን እያሉ ነው። አሲር አግኝተሽው ነበር ይሄል አላገኙትም አለች። እርግጠኛ ነሽ አላገኘሽ?
አይ እንደዛ አይደል ልጄማ የሆነ ነገር ሆኖታል ምናምን እያለ ነው። ማግኘት ሳይሆን አባ አንተ በምንም ነገር ስትጨነቅ ማየት ስለማልፈልግ ነው። እሱ እንደዛ አይደለም ምናምን አባዬ አትስብ ደህና ነው ምናምን እያለ ነው። የት አገኘሽ? ከዛ ዋግቼዋለሁ ምናምን አለችው። የት አገኘሽ ስላት አይ ድጋሚ ከኛ እንዳይደርስ አስጠንቅቄዋለሁ ምናምን ምናምን አለች። ያው እዚህ ጋር አብረው ወደ እንግዲህ ሶስት ጎረምሳዎች ሊሄዱ ሲለው ሁላቸውም ስለተኮራረፉ አንዱ እኔ ጋር አትሄድም፣ አንዱ ከእኔ ጋር አትሄድም፣ አንዱ ከእኔ ጋር አትሄድም ገጥመዋል። ቁልፉን ስጠኝ ልሄድ ነው ወደ ቤት። ኧረ ምን አድርጌ ነው ምናምን ይላል። እሱ መሄድ ይፈልጋል፣ አብሮ መሄድ አይፈልግም። ቁልፉን እሱ እንግዲህ እንደምታዩት ቁልፉን ሰጣውና ሄደ። እነሱም አብረው ተያይዘው ሄዱ። ትንሽ ያው መጠጥ ምናምን መጠጣት ፈልገው ነው። እዚህ ጋር መጣች። እንዴት ነህ ሰላም ነህ ምናምን እንዴት ነህ ትምህርት እንዴት ነህ አለችው። ያሴ ሁሉ ሰላም እስካሁን ምን አቆየህ? ኧረ ሰላም እየተረጋጊ ምናምን ምናምን አለ። ሰላም እየተረጋጊ አሁን እኔ እርቦኛል፣ አሁን እኔ እርቦኛል ስል አይ የለችም ሀና የለችም ሀና የለችም አለችው። እናስ ምን ይሻላል? ኧረ እርቦኛል ሁሌ ሀና መስራት አለባት እንዴ? ግዴታ ሀና መስራት አለባት ምናምን እያለችው ነው ሰላምዬ። ከዛ እኔ ሰድጃታለሁኝ እረፍት አድርጊ ብዬ ሀናን ወደ ቤቷ ሰድጃታለሁ ምናምን አለችው። አይ ስቀልድህ ነው እንጂ እጅግ የምትወደውን ምግብ እኔ ሰርቼልሃለሁ። ያው ትንሽ እንትን የትልቅ እንደ ትንሽ እንጨቃጨቅ ብለን ነው ምናምን አለችው። ተቀርብለት ተነሳች። ወይ ጉድ! ሰው እንደ ህፃን ልጅ ይሆናል እንዴ ምናምን እያለ ነው እሱ። ምናሴ ገርሞታል። የእህቱ ጸባይ ማነው ታናሽ እያለ ነው። ያው አብረው እንግዲህ እንደው ግን ምን አድርጌው ነው ሞት ነው ምናምን አለው። እሱ ዝም ብሎ ነው እባክህን አሁን በሁለታችሁ ወዴት ልሆን ምናምን እያለው ነው። ያው እንግዲህ ደስ ይበለው እኔ ምን ያደረኩት ምናምን ሲለው እንጃ ያለው። ከዛ እዚህ ጋር ደስ ይበለው እኔም ከሀኒዬ ጋር ተጣልቻለሁ ብሎ ነገረው። ለምን ሲለው እድሜ ላንተ